እናንተ ከወለድኩ በኋላ ምን እንደሆነ ታውቃላችሁ? ያለ ምንም ምክንያት ያለ ምንም ነገር ከመሬት ተነስቼ ዝም ብዬ ቸኩላለሁ። ስራ ኖረኝም ስላልኖረኝም ቸኩላለሁ። ልጆቼ ከኔ ጋር ሆኖ አልሆኑ ቸኩላለሁ። ልጆቼ ለማብላት ቸኩላለሁ፣ እንዲጨርሱ ቸኩላለሁ፣ ለማስተኛት ቸኩላለሁ፣ እንዲነሱ ቸኩላለሁ፣ እንዲመሽ ቸኩላለሁ፣ እንዲነጋም ቸኩላለሁ። እነዛ ያነባቸው እንባዎች ቀላል እንዳይመስላችሁ የሚያይ በሰማያት አለ። አዲስ አጀንዳ የምትፈጥሩ ሰዎች እረፉ። እኔ ያላልኩትን ያልተናገርኩትን ያልሆንኩትን አትሆኑ። ራስን ከምታጠፋ መዝሙሩ ይቅር አገልግሎቱ ይቅር ሚል ነው የሚመስለኝ ኢየሱስ ክርስቶስ። እና በዚህ ነው ደረጃ ተስፋ አትቁረጥ። ይጥለው ነው በቃ ጋር እንዳለ ሰላም ጤና ይስጥልን ውድ የሚልኮ ቲዩብ ተከታታዮች እንዴት ናችሁ? በዛሬ ቪዲዮ እጅግ በጣም የሚያዝናኑ የሚያስተምሩ እንዲሁም ቁም ነገር የሚያስጨብጡ ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉልኝ። አመሰግናለሁ። እናንተ ከወለድኩ በኋላ ምን እንደሆነ ታውቃላችሁ? ያለ ምንም ምክንያት ያለ ምንም ነገር ከመሬት ተነስቼ ዝም ብዬ ቸኩላለሁ። ስራ ኖረኝም ስላልኖረኝም ቸኩላለሁ። ልጆቼ ከኔ ጋር ሆኖ አልሆኑ ቸኩላለሁ። ልጆቼ ለማብላት ቸኩላለሁ፣ እንዲጨርሱ ቸኩላለሁ፣ ለማስተኛት ቸኩላለሁ፣ እንዲነሱ ቸኩላለሁ፣ እንዲመሽ ቸኩላለሁ፣ እንዲነጋም ቸኩላለሁ፣ ከቤት ለመውጣት ቸኩላለሁ፣ ለመመለስም ቸኩላለሁ። ሁሉ ጊዜ ልቤ እንደተንጠለጠለ ነው። በዚህ ምክንያት ደክሞኝ ዝዬ በቃ ድክምክም ብሎኝ ነው ራሴን ማገኘውና ምንድነው እኔ ብቻ ነኝ ወይስ የወለዳችሁ ሴቶች እንደኔ የገጠማችሁ ሴቶች ካላችሁ በሽታ አይደለም ኖርማል ነው በሉኝ። እኔ በጣም ተጨንቄያለሁ በእውነት። የግል ትምህርት ቤቶች የእውቀት ማዕከል መሆናቸው ቀርቶ ኤቲኤም ማሽን እየሆኑ ነው። አንድ ትምህርት ቤት ቢዝነስ ብቻ መሆኑን የምታውቁት ክፍያው የሰማይ ጥግ ደርሶ መምህሩ ግን የሚከፈለው ደሞዝ የቤት ኪራይ የማይሸፍንለት መሆኑን ስታውቁ። ጥራት ያለው ትምህርት ዋጋ እንዳለው ይታወቃል። ግን ጥያቄው ጥራቱና ክፍያው ይጣጣማሉ ወይ ነው። እስኪ ኧረ በስመ አብ! ምን አይነት ክፉ ብትሆኚ ነው እንደዚህ ትንፋሽ እስኪያጥረው ድረስ ላዩ ላይ ውሃ እየጨመርሽ በእቃ ማጠቢያ መታጥቢው? አንቺማ እንጀራ እናት ነሽ እንጂ ቢሆንስ ደግሞ የራስሽ ልጅ ነው እንደዚህ ታደርጊያለሽ? ታስጠላ። እነዛ ያነባቸው እንባዎች ቀላል እንዳይመስላችሁ የሚያይ በሰማያት አለ። አዲስ አጀንዳ የምትፈጥሩ ሰዎች እረፉ። እኔ ያላልኩትን ያልተናገርኩትን ያልሆንኩትን አትሆኑ። ራስን ከምታጠፋ መዝሙሩ ይቅር አገልግሎቱ ይቅር ሚል ነው የሚመስለኝ ኢየሱስ ክርስቶስ። እና በዚህ ነው ደረጃ ተስፋ አትቁረጥ። ይሄ የግል አስተያየቴ ነው። እና ሌሎች ግን የምታሽቃብጡ ሰዎች አላችሁ ማለት ከሰለሜ ሰለሜ መለስ ያሉ መዝሙሮች እየተለቀቁ ዝም እያላችሁ እሱ ላይ በጣም የሚበረቱ ሰዎች አላችሁ። እያየን ነው። በቃ ከሰለሜ ሰለሜ መለስ የሚሉ መዝሙሮች ናቸው እየተለቀቁ ያሉት። የማንንም ፍቃድ ተጠይቀው አይደለም እየተለቀቀ ያለው መዝሙር። ገብቷችኋል? ስለዚህ ይሄ የወደቀ ዛፍ ምሳር ይበዛዋል እንደሚባለው ብዙ ሰዎች እሱን ለመቀጥቀጥ ትሞክራላችሁ። ይሄ ስህተት ነው በጣም። ነገ ይሄ ልጅ የሆነ ነገር ተስፋ ቆርጦ ከቤተክርስቲያን ከአገልግሎት በጣም ምንም የምታተርፉት ነገር የለም። ስለዚህ ተረጋጉ። አለ በቃ ከ1990ዎች ውስጥ ከዘፈኑ ላይ የተሰሩ ብዙ መዝሙሮች አሉ። አውደ ምሕረት ላይ ስቲል እየተዘመሩ ቫይራል እየሆኑ ያሉ መዝሙሮች አሉ። ስለዚህ አንድ ሰው ላይ ብቻ ዝም ብላችሁ እንትን ማለቱ ምንም ጥቅም የለውም። ወንድሜ ደግሞ ለአንተ የምነግርህ ነገር ምንድን ነው መሰለህ? ከዚህ በፊት በምትሰራቸው ስራዎች በጣም ብዙ ሰዎች ትችት ሲያቀርቡብህ ነበረ። አብዛኛው ሰው አንድ ነገር ላይ ትክክል አይደለም ካለ ያን ነገር ቶሎ ነው ማስተካከል ያለብህ። ምክንያቱም ምንድን ነው መዝሙር የምትለቀው ለዛም ለነቀፈም ሰው ስለሆነ ማለት ነው እንጂ ሌላ ፕላኔት ላይ አትለቀውም። መዝሙሩ የምትለቀው ለሚነቅፉ ሰዎች ነው። እነሱ ናቸው የሚያዳምጡት። በቃ ያው ዞሮ ዞሮ አጠቃላይ ምዕመን ናቸው። እና የዛን ሰዓት ላይ እነዛን ነገሮች ማስተካከል ነበረብህ ብዬ በግል አምናለሁ። በቃ አብዛኛው ሰው የተስማማበት ጉዳይ ነበረ። ያን ጉዳይ በቃ ማስተካከል ነበረብህ፣ ግልጹን ስንነጋገር ማለት ነው። እና እንዲህ ነገር ያጋጥማል። ከዚህም በላይ ብዙ ፈተናዎች አሉ ለማለት ነው። ያው የአልበም ስራ አውቃለሁ በጣም እንደሚያደክም፣ በሰው ሀገር ደግሞ ሌላ ደግሞ ያደርገዋል ቻሌንጁን። እረዳሃለሁ ያለበትን ስሜት። ግን ይሄ ወደ መጥፎ ሀሳቦች አትሂድ። መዝሙሮችን ስራ ቀጥል። ያው እያንዳንዱ የሚወረወርብህ ቀስት ያው አንተን የተሻለ የሚያደርግ ነው እና በዚህ ደረጃ ተስፋ መቁረጥ አያስፈልግም። በቃ ቀጥል፣ በርትት። አብነት አድርገን ለዘላለም
ራሷን ለዘላለም በፍጹም ፍቅር እንዘምራለን በፍጹም ፍቅር። ሰሞኑን ደግሞ ይህ ወንድማችን ሲያጫጩኸው ነበር ቲክቶኩንና መዝሙር አልበም ለማስመረቅ ፈልጌ ተከለከልኩ፣ በቃ ቤተክርስቲያኒቷ ገፊ ናት ብሎ በቃ የሆነ ሲሰራ አየሁትና አንዳንድ እህቶቻችንም እንዴት ወንድማችን እያላችሁ እንባችሁን ስታፈሱ ነበር። በጣም ትገርሙኛላችሁ። በተለይ በስደት ሀገር ያላችሁ እህቶቻችን በቃ ጀማሪ ፖለቲከኛውም ጀማሪ ሃይማኖተኛውም እንደተጫወተባችሁ በቃ ሁሉንም እና አሁን እንግዲህ የሰዎችን መዝሙር ነው አላምጦ አኝኮ ዝም ብሎ የሚያበላሸው ማለት ነው። እኔ አንዳንድ ጊዜ እኮ ስርዓት አለው። አሁን ጊዜው ቤተክርስቲያንም ስርዓቷን አንጠብቅላት አልን እንጂ መዝሙራት ሲወጡ ግጥማቸው ተፈትሾ መጽሐፍ ቅዱሳዊ ነው ምንፍቅና አለበት የለበትም እንዴ ተፈትሾ ነበር የሚወጣው። አሁን ግን ችግር የለም። በቃ ገንዘብ ካለ ስቱዲዮ ትገባለህ ለማሪ እያልክ በቃ መልቀቅ ነው። እና ይህ ልጅ እንግዲህ የተገኘበት ችግር ሊኖር ይችላል። ወይም ደግሞ መዝሙሩን የሰሩት ሰዎች የኛ መዝሙር ነው ብለውት ሊሆን ይችላል። ስለ ጉዳዩ አላውቅም። ግን እህቶቻችን በቃ ተገፋ። የኔ እናት ስርዓት ከተጣሰ ተገፋው የሚባል ነገር የለም፣ ይታረማል። እንዲህ ሰሞኑን አታዩም እንዴ በጳጳሳት ደረጃ አቡነ ሩፋኤል ይምጡ ሀገረ ስብከተውትን ይልቀቁና እዚህ ይቀመጡ አጥፍተዋል ተባሉ። በቃ ምንም ሌላ ፖለቲካ መስራት አያዋጣም። ሄደው ቁጭ አሉ። ስርዓተ ቤተ ክርስቲያን ከጣስክ ትባረራለህ እኮ ነው የምልህ። በምንድን ነው የምትባረረው? በቀኖና ቀኖናን ጨርስ ትመለሳለህ። እና አንዳንድ ጊዜ ቤተ ክርስቲያንን ታግሎ ለመጣል ባንሞክር ምን አለ? አሁን እኮ ይሄ ልጅ እውነት ስለ ጌታ የዘመረው ስለ ድንግል ማርያም የዘመረው አሳስቦት ቢሆን ኑሮ ይሁን ለበጎ ነው በጊዜው ይከናወናል ይል ነበር። ያንገበገበው ግን የብሩ ጉዳይ ነው ማለት ነው። በቃ በዩቲዩብ የሚገኘው ሳንቲም ነበር ያንገበገበው። ከዚያ በኋላ እህቶቻችንም በቃ ቤተ ክርስቲያንን ለመውቀስ ስትሞክሩ አየው፣ አዘንኩ። አሁን ይህን መዝሙር እንግዲህ ለማርያም የሚለውን አብካካው እኮ ነው የምላችሁ። በቃ እንዲህ ዝማሬዎቻችን ቅጥ እያጡ እኮ ነው አሁን። ብቻ ድምፁ ደስ ይበል፣ ብቻ ቲፎዞ ይኑረው፣ የሚያጨበጭብ ከታች ሪፖስት የሚያደርግ ቲፎዞ ካለው ያ ሰውዬ ራሱን ዘማሪ አድርጎ ቁጭ። የትልልቅ ዘማሪዎችን መዝሙር አላምጠህ እዚያ በኋላ ደግሞ ሊቀ መዘምራን ትባላለህ ማለት ከባድ እኮ ነው። አሁን ሊቀ መዘምራን ለመባል እኮ የሚጥሙ አይምሮን ሰርስረው ለንስሐ የሚያበቁ እንደነ ኪነ ጥበብ ወልደ ቂርቆስ ጠርቼ እኮ አልዘልቀውም፣ እንደነ ይልማ ኃይሉ። ኧረ ስንት ዘማሪዎች አሉ። ማርያምን ዘማሪ የሚባለው እንደዚያ እኮ ነው። አሁን ዝም ብለህ አንድ ነጠላ መዝሙር ከሰራህ ሊቀ መዘምራን። ኧረ ተው። ፍልፍሉ ሄሎ፣ መርጾ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ። ደህና ነህ ወይ? እኔ ጌታ አለ። መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስቲ አካውንትህን ላክልኝ። ምን አልሽ? መርዚቲ አካውንትህን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆን? አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ። አንተ ጥሩ ሰው ቀረሮ ማለት እኮ ነው በቃ ማትለወጥ። አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል? ልላክልህ አሁን ላክልኝ አካውንትህን አሁን ላክልኝ። እኔ ላምጣው? ቆይ ልላክልሽ። አሎ ገብቷል። ሄሎ መርዜ። ወይ ቤኪ ገባልህ? ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለእኔ ምን አርጌ? ማን አለ ጓደኛዬ? ለአንተስ ማን አለ? ይኸው ለ3,000 ብር ምን አርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ባይሆን ግማሹን ልቀንስ ልላክልህ። አይዞ ሁሌ ከጎን ነኝ። እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ? ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር? 20 ሚሊዮን ጅብ ነህ? እሺ እንግዲህ ፍልፍሉ በገዛችው ጓደኛውን ጅብ ነህ ብሎታል። ሀይ እንዴት ናችሁ? ሀኒ ሰርፕራይዝ ዴሊቨሪ ነን ከዲላ። ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ውድ የኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው
ምን አገልቱ ነሽ አንቺ? አሁን እንደው እንዴት ቢዝነስ አይዲያ መጥቶልሻል? እንደው ተቀባዩ አስበቶኝ ሰው ሞቶብሽ ነው። ሰው ሞቶብሽ፣ ቤተሰብ ሞቶብሽ፣ ኖርማሊ ፖስት ካርድና ኬክ እየቆረጥሽ ነው። እንኳን ተደፋ ነው ምንድነው አልገባኝም። ኬክ መቁረስና እንደው ኬክ መቁረስን ዳቦ የሚለውን እንውሰደው። ድፎ ዳቦ መቁረስ ኬክ የዘመናዊ ነገር ስለሆነ አልጠላም። ኬክ ይመቸኛል አክቹዋሊ፣ ግን ሴሬሞኒ መቆረሳው በዳቦ ማለላችሁ ፈልጌ። ኢትዮጵያውያን እንደዛ የምናደርገው ዓመት በዓል ሲሆን፣ የሆነ ጸበል ዝክር ነገር ሲኖር፣ የሆነ መታሰቢያ ነገር ሲኖር፣ ትልቅ ዝግጅት ሲኖር፣ አንቨርሰሪ እናቶች አባቶች ሆነ ዓመት እንትን ሲሉ ፌስቲቪቲ ነው። ሰው ድፎ ተቆርሶና እንትን ተብሎ በሉኑ ተብሎ እንደ ሴሌብሬሽን ለሐዘን አይቻልም። አንቺ ሰው ሞቶብሽ ኬክ እየቆረስሽ ነው። የላከው ሰውዬ ደግሞ አትደውልም እንዴ? ምን ጀዝባው ነው? እንደው ተሰለጠነና ተሞት በሰርፕራይዝ በኩል ለአንድ ኢትዮጵያዊ ሴት ሰው ለሞተባት ፖስት ካርድ ሚኒንግ ሰጥቷት ፖስት ካርድ እየተጫወተች አንቺ አሁን ማንን ነው የምትፎግሩት እናንተ? በቃ ይሄ ያለው ባህል ሲሞት ማየት ደስታችሁ ምንድን ነው? አልገባኝም። እኔ ምን አረገች ሀገሪቷ? እኮ እንዴ ሀገሪቷ ማለት በዛች ዱር ገደሉ አለ ሁሌ እንምላችሁ ባህሏ ነው፣ ሰው ነው። አሁን እየጠፋች ያለች እኮ ሀገሪቷ ነች። ሳይታወቀን ብዙ ሰው አገር ብለን ከዓለም ጥግ ኢትዮጵያዊ አገሬ ብሎ የመጣው ባህሉን፣ ህዝቡን፣ ጎረቤቱን፣ የሆነ ነገሩን፣ ድባቡን ፈልጎ ነው። መንገድና ጫካ ፈልጎ ቢሆን ዝር አይልም። እዚህ ሀገር ያለበት የሚኖርበት ሀገር የመንገድ አይነት፣ የዛፍ አይነት፣ የደን አይነት፣ የስልጣኔ አይነት አለ። ቁስ አይደለም ሀገር። የሆነ የሚበጣጥስ ሰውና እብድብድ የለበሰ ሰው ማየት አይደለም። ሞልቷል። ቀውስም እዛ አለ። እንትንም ወፈፌም ንክርም ሄድ መለስም ሁሉም በአይነት በካታጎሪ ካታጎሪ የተዘጋባቸው እብዶች ያልተዘጋባቸው ለፍታ ብሔር እንደዛ አለ። ሞልቷል። ፈልጎ ይመጣው ይሄ አገር ናት። ይሄ ነው በቃ እየገደላችሁት ያላችሁት። የለቅሶ ባህል የለንም፣ የሰርግ ባህል የለንም። ሽምግልና ብለ የ500 ሺህ ብር አበባው የሚገባበት ቤት ራሱ ጉራንጉር መንገዱ ጎርፍ እናንተን ያለው ደፋ ቀና እያልክ 3 መኪና ሸዋ ገዝቶ የሰፈሩን መንገድ ቢዘድል አበባ ልከ አንዲት ሴት ለማግባት ሁለታችሁ ውስጥ ብትጋቡ ኢትዮጵያ ውስጥ ለውጥ ቢመጣ የዓለማችን የክላይሜትና የዓለም ግሎባል ዋርሚንግ የሚስተካከል ይመስል ያንተ እንትን በቃ አገሩን ይዞ ይንቀሳቀሳል። ሽምግልና ተብሎ ራሷ ሙሽሪቷ ተቀምጣ ሽማግሌዎቹን እየተቀበለች ከዛ በኋላ ወዲያው ቀየርና አንዳንድ ቀን ሬስቶራንት ሆኖ ማታ ወዲያው ባር እንደሚሆኑ ቤቶች ክርብት ተብሎ ወዲያው የእንኳን ደስ አላችሁና ሙሽራው ደግሞ ውጭ መኪና ውስጥ አለ ገብቶ እዛው ወላጆቿ ፊት ስሞ ደናንሶ ምናምን የሚሄድበት አሳፋሪ የመጨረሻ ያጠፋነው ነገር አለ ማለት እንደዚህ የምታረጉን ምንድን ነው ያደረግነው? ህይወት አጭር ተከብረን እንዳበሻ ኑር እንጂ እኛ የምንለው ነገር ይኑር። ቢያንስ ሰው እንዴት እንዳቃጠረ ይኖራል ዘላለም ዓለሙን። ዛሬ የሆነ ሾው ሲያይ ዩቲዩብ ላይ ምናምን ሾው፣ ነገ የሆነ ሰርፕራይዝ ሾው ሲያይ እዚህ አረጋውያን ማስደንገጥ፣ የሆነ ፖስት ካርድ ተልኳል። አሁን አንቺ ገልቶ አይተሻል። ሰርፕራይዝ ደንበኛችን አድርገን ምርጫችን ሰርፕራይዝ ሰርቪስ ነሽ አንቺ። በሰርቪስ ተጀመረ ሰርፕራይዝ እንጂ ሰርፕራይዝ ሰው ሳረግ እኮ መልኩንም የማየው ደስ እንዲለው በቃ ዋው እንዲባል ከወረጃችሁ በዴሊቨሪ ማን ሰርቪስ እግዚአብሔር አጽናሽ የኔ ውድ ምናምን የሚል ጽሑፍ ልኮላት ዋው በጣም ተጽናን። ኬክ ደግሞ አየር ላይ ማች ቢያይሽ። በነገራችን ላይ ቤተሰብ ብዙ ባህሎቻችን እየጠፉብን ኦር ደግሞ እየተቀላቀሉብን ነው። ለምሳሌ አሁን የሰርግ ባህላችንን እንየው፣ ማለት የሰርግ ስርዓቱን እንየው፣ የለቅሶ ስርዓቱን እንየው። እንዲሁም ደግሞ አሁን ደግሞ የሽምግልናና ብዙ ነገሮች ተቀላቅለው ነው ያሉትና ኦር ደግሞ እየጠፉ ያሉ ነገሮች አሉ እና ብናጠራው ወደ ድሮ ማንነታችን የነበረንን ባህልና ወጋችንን ባንተው በጣም ነው የሚያምርብን። እናንተስ ቤተሰቦች ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ያለንን ባህል አጥብቀን እንያዝ። የሚያምርብን የነበረን ነው። መጀመሪያ ያለን ነገር ያምርብናል። እባካችሁ ቲክቶክ ላይ የሚሄደው የሚወራው ወሬ የሚሰጠው ይሄ ምናምን አይደለም። ሪያሊቲ እሱ አይደለም። ትላንትና ሊያን ለማሳደድ ሊያን ከሶሻል ሚዲያ ለማጥፋት የተሰራው ስራ የተደረገው ነገር እውነት መልዕክት ነበረው አልነበረው? ሪዝን ስላለው ነው። ከሚቃወሙትን ሚዲያ ላይ የሚናገሩትን ሰዎች በአጠቃላይ ነው ከወንድ እስከ ሴት ተባብረው ለማጥፋት ነው የሚመጡት። እነሱ የሚፈልጉት የእነሱን ስትራቴጂ ሰዎች ተቀብለው ትክክል ነው ድምፅ ከሆነ መከራከር ካለባችሁ። ለምሳሌ ትላንትና ምንድነው ሚዲያ ላይ የሰማሁት መቀሌ ላይ የሆነች ሴት
ገሏት በመኪና ገሏት ከሄደ በኋላ ፍርድ ቤት ከቀረበ በኋላ ነው ሲባል የሰሙት። ከአንድ ወር በኋላ ተለቀቀ። እንደዚህ አይነት መብትን ለማሰማት የሚደረጉና የምትቀሰቀሱት ቅስቀሳ ወይም የምታሳውቁት ነገር ሲገባ ቤት ውስጥ ያለሽው ሴት የተበደልሽ ሴት ስራ እንዳትቀሪ። ለምሳሌ ጋይ ስሙት፣ ይሄንን ስሙት። አሁን የመጣውበትን እንድታውቁ ስለምፈልግ ነው ለምን እንደዚህ እንደምናገር። እሺ እንግዲህ ኢትዮጵያ ውስጥ ያላችሁ እንስቶች፣ ቤት ውስጥ ያላችሁ ቢሮ ውስጥ የምትሰሩ ሴቶች ከነገ ጀምሮ ከሰኞ ጀምሮ ሰላማዊ ሰልፍ በገንገቢት ግሩፖች ለሴት መብት ተከራካሪ ነን በሚሉ ሴቶች ታዛችኋል። እስኪ ወጣችሁ የቱ ጋር ነው ሰላማዊ ሰልፍ የምታሰሙትና ጥሪ የምታደርጉት? እስኪ እናያችኋለን። እዛው የእናንተ ማህበር እንዴ ጋይስ፣ እናትም ቤት ውስጥ ሰርታ ለልጆቿ ምግብ አታብላ ነው እንዴ? በዚህ ኑሮ ውድነት ስራሽን ቅሪ፣ ለመብትሽ ጩይ። ለመብትሽ ቢሆን ኑሮማ ገንገቢት ያንቺም ከሀገር ፈርጥጠሽ አትወጪም ነበር። ለመብትሽ ሀገርሽ ላይ ትከራከሪ ነበረ። መብት ብታቂ ኑሮማ ስለራስሽ መብት ብታቂ ኑሮ አይ በቃኝ ኢትዮጵያ ብለሽ ከሀገር ሲዘለሽ ያውም እዚቹ አፍሪካ ሀገር ሩጠሽ ሄደሽ አትደበቂም ነበር። ስለራስሽ መብት ሳትከራከሪ ሚዲያ ላይ ላይቭ ስትሪም ላይ ሰብስቦ ሰውን ህዝብን እነዚህ በብዙ ኦፍኮርስ ሴት ልጅ በቤቷ ውስጥ ብዙ ብሶትና ጭንቀት ታሳልፋለች። የስ ባለትዳር ሴት አልቅሳ ትኖራለች። አንክድም፣ እናውቀዋለን። የምንችል እንለያያለን፣ የማንችል ደግሞ አብረን እንኖራለን። መልክቱና ግን ሴቱን ማንቃት በእንደዚህ አይነቱ አይደለም። ስራ እንዳትሰሪ፣ ቢሮ እንዳትሄጂ፣ የሚመለከተው ቦታ ሄደሽ እንትን ብለሽ ጭራሽ እናንተ አዛዥ ሆናችሁ ጭራሽ እናንተ ማለት ነው እናንተን የሚከተሏችሁ የእናንተ አይነት ቢጤዎቹ ናቸው። ልጆቻቸውንም ልክ በእናንተ አይነት ጭንቅላት ውስጥ አድርገው የተመሳሳይ ጾታን አሰፋፍተው ማኖር የሚፈልጉ እናቶች ናቸው ብዬ ነው የምነግራችሁ። ሴትነት በራሱ ክብር ነው። ሴትነት በራሱ የምትሰጪው ነገር አለ። ከባልሽ ጋር በተጣላሽና በተነጋገርሽ ቁጥር መብትሽ ነው። ሚዲያ ላይ ወጥተሽ እንደዚህ ማለት የለበትም እንደዚህ ማለት የተበደሉትን እስኪ ስለ አበቄለሽ ልጅ በነገራችን ላይ እዚህ ጋር ሊያ ማለት የፈለገችው እያንዳንዱ ሴት እያንዳንዱ ባለትዳር ትሁን ሲንግል ማመም ትሁን ቤት ውስጥ ልጅ አሳዳጊ ልትሆን ትችላለች፣ የራሷ ኃላፊነት አለባትና ተነሽ በይ ውጪ ስራ አቁሚ ኦር ደግሞ ማንንም እንዳሰሚ አይነት መልእክት ባይኖረውና ኖርማሊ ባላት ነገር ባላት ስራ ሰዓት ላይ ባላት ትርፍ ጊዜ ላይ ወደው ባላት ያላትን ሰዓት አሸጋሽጋ ይሄን ሀሳብ እንድትደግፍ ቢሆን ነው ሀዚሱ ሀሳብ። እንዴት ናችሁ? ብርዱ እንዴት አድርጓቸው? ዝናቡ ከብዷል። ለማንኛውም እኔ በጣም ትለያላችሁ። አልቻልኩም። ፍቅር በቃ ስልኬ እንደዚህ እኔ ኑላሱ ያሳስባል ብዬ አላሰብኩም ነበር። አልተሰራም። እየመረጥኩኝ ነው ማን ቢሰራ ጥሩ እንደሚሰራው። ግን እዚህ ኮሜንት ላይ የምታዩት አርቲስት ቃል የለኝም እኔ ስለሷ። እንዳይደብርሽ እንዳይከፋሽ በቃ ብቻ ከሰው እንዳታሽ ብላ ላከችልኝ እና በእርግጥ ዩዝድ ነው ተጠቅማበታለች። 1 አመት ሊሆን ነው አካባቢ። ግን ያላመንኩ በጣም ነው የማመሰግነው። ብርክትዬ ማሬ ተባረኪ። እኔ ምንም አልልሽም፣ ትለያለሽ በቃ ብርክትዬ። የሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ አዳነ ተናገረች። ሀብታም ባል ከመፈለግ ሀብታም ሴት መሆን ይቀድማል የምትለው ቬሮኒካ አዳነ ዓላማዬ የሀብታም ሚስት መሆን አይደለም ስትል ብዙዎችንም አስገርማለች። በራሷ ጥረትና ላብ ጫፍ መድረስ እንደምትፈልግ የገለጸችው ቬሮኒካ ጥገኛ መሆን ይብቃ የሚል አይነት ወኔንም ቀስቅሳለች። አንዳንዶች ትክክል ነች ሲሏት፣ ሌሎቹ ደግሞ ሁለቱንም ቢኮንስ እያሉ ይገኛሉ። ካስማሰ ዜናውን ሊያነብ መጣና ተረኛ አባቢ ካስማሰ ተብሎ ገባ። ጋቢውን ለብሷል። የኛ ዓለም አንደኛ ነች። ሁሌ አዲስ መረጃ ትሰጠናለች። በቀና ልባችን ቀና ጊዜ እንሰማለን። ሁሌ አዲስ አርስተ ዜና ልንገር፣ አርስተ ዜና አሜሪካ አበረች ከግብፅ እኛ ልደኩስ። አርስተ ዜና ልንገር፣ አርስተ ዜና አሜሪካ አበረች ከግብፅ እኛ ልደኩስ። እስክስ ንቅጠብ አለቻት ኢትዮጵያን ትታ
ግድቡን በራሷ እንዳገድብላት እስክስንግጥም አለቻት አሜሪካ ለግብፅ። ታዲያ ምን አለች ኢትዮጵያን ስትሰማ? እኔ መች ፈርቼ የአንቺን ዛቻ፣ እኔ መች ፈርቼ የአንቺን ዛቻ፣ 2000 ላገኝ ብቻ ለብቻ፣ 2000 ላገኝ ብቻ ለብቻ። ቅንቅናም ግብፅ፣ ቅንቅናም ግብፅ፣ ቅንቅናም ግብፅ፣ ቅንቅናም ግብፅ ይላል ካስማስ። አመሰግናለሁ። በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በሕግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። ኢቢኤስ ዘሐበሻ መረጃዎችን ከየት ነው የሚያገኘው በሚል በፍርድ ቤት ክስ ቢያቀርብም መዘገባችንን አላቆምንም። ታሪኩ የሚጀምረው የስር ፍርድ ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም ባሳለፈው ጊዜያዊ የእገዳ ትዕዛዝ ነበረ። በወቅቱ ኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ከድራማው ደራሲ ጋር በገቡት ውል መሰረት ጉዳያቸው በግልግል ዳኝነት እየታየ ነበረ። ሆኖም ፍርድ ቤቱ በዚህ ክርክር ውስጥ ፈጽሞ የሌለበትን ሶስተኛ ወገን ይኸውም ቻናል 1 ቲቪን ድራማውን እንዳያስተላልፍ በጊዜያዊነት በማገዱ ነገሮች ተወሳሰቡ። በዚህ ያልተጠበቀ እገዳ ግራ የተጋባው ቻናል 1 ቲቪ ፍትህን ፍለጋም ወደ ፌዴራል ከፍተኛ ፍርድ ቤት አቀና። ይግባኝ ባዩ ቻናል 1 ለችሎቱ ሲያስረዳ እኔ በግልግል ዳኝነቱም ሆነ በውል ክርክር ውስጥ ምንም አይነት ተሳትፎ አልነበረኝም። እኔም ባላሳተፈና የጽሁፍ አቤቱታ እንኳን ባልቀረበብኝ ሁኔታ የተሰጠው ይህ የእገዳ ትዕዛዝ የህግና የስርዓት ግድፈት ያለበት ነው በማለት የነገሩን ኢፍትሐዊነት አብራራ። እገዳውም እንዲነሳለት ጠየቀ። ይህንን የይግባኝ አቤቱታ የተቀበለው የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐ ብሔር ይግባኝ ችሎት የቻናል 1 ቲቪን እና የመልስ ሰጪዎችን የኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን መዝገብ በጥልቀት መረመረ። በመጨረሻም ፍርድ ቤቱ ሚዛኑን ወደ ቻናል 1 በማዘንበል ይግባኝ ባዩ በሁለቱ ወገኖች መካከል በነበረው የግልግል ዳኝነት ተሳታፊ ባልሆነበት ሁኔታ የስር ፍርድ ቤት በሱ ላይ የጊዜያዊ እገዳ ትዕዛዝ መስጠቱ የህግና የፋክት መሰረት የሌለው ሆኖ ተገኝቷል የሚል ወሳኝ ብይን ሰጠ። በዚህም መሰረት የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም አሳልፎት የነበረው ድራማው በቻናል 1 ቲቪ እንዳይታለፍ የሚለው የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ተወሰነ። የፍርድ ቤቱን ቋሚ ችሎት ውሳኔ ሲያጠናቀቅ ሁለቱም ተከራካሪ ወገኖች ለሂደቱ ያወጡትን የየራሳቸውን ወጪና ኪሳራ ራሳቸው እንዲችሉ በማዘዝ የበስንቱን የህግ አደባባይ ትረካ መቋጫ አድርጎታል። በስንቱ ፍትህ አግኝቷል።